በሀገራችን የኪነ ጥበብ ኢንዱስትሪ በርካቶች ዝነኝነትን ተጠቅሞ ሀብታም መሆን የተለመደ ሲሆን እኛም በዛሬ ቪዲዮአችን 5 ሀብታም ወንድ ዝነኞችን በደረጃ አስቀምጠናል። ከዝርዝሩ ውስጥ ከእውቁ የቴሌቪዥን ሾው አቅራቢ ሰይፉ ፋንታሁን እስከ አንጋፋውና ተወዳጁ ድምፃዊ ቴዲ አፍሮ ድረስ ያካተትን ሲሆን በተጨማሪም በርካታ ያልተጠበቁ ስሞች በዝርዝር ውስጥ የምታገኙ ይሆናል። ለእናንተም ማን አንደኛ ሊሆን እንደሚችል ግምታችሁን ኮሜንት ላይ ያስቀምጡልን እያለን ከ5 ጀምረን እስከ 1 የምናስደምጣችሁ ይሆናል። ቪዲዮውን ላይክ እና ሼር እንዲሁም ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ቀጥታ ወደ ቪዲዮ እናመራለን። ታምሩ ብርሃኑ ጣሊያን ሰፈር ውልደቱን ያደረገው አንጋፋው ተዋናይ፣ ዳይሬክተር፣ ፕሮዲውሰር እና የማስታወቂያ ባለሙያ ታምሩ ባለስልጣኑ፣ እናፋታለን፣ አስክሬኑ ከሰራቸው ፊልሞች ውስጥ ጥቂቶቹ ናቸው። ከቲያትር እና የፊልም ስራዎቹ በተጨማሪ ከ1000 በላይ የሆኑ ማስታወቂያዎችን በመስራት በርካታ ገንዘብ ሊያካብት ችሏል። ከ75 ብር ደሞዝ በመነሳት አሁን ላለበት የሀብት ደረጃ መድረስ የቻለው ታምሩ ለብዙዎች ምሳሌ መሆን የሚችል ጠንካራ የሥራ ባህል እንዳለው የቅርብ ሰዎች ነግረውናል። ፋንታሁን ውልደቱን ሐረር ያደረገው የማስታወቂያ ባለሙያ፣ የቲቪ እና የሬዲዮ ፕሮግራም አቅራቢ እንዲሁም ቀደም ባለው ጊዜ ተዋናይ የነበረው ሰይፉ ሌላኛው የሀገራችን ተጠቃሽ ሀብታም ዝነኛ ነው። በአሁኑ ወቅት የ3 ልጆች አባት የሆነው ሰይፉ ባለቤቱ ቬሮኒካን ሲያገባ የደገሰው ሰርግ በከተማው ትልቅና መነጋገሪያን የፈጠረ ከመሆኑም በተጨማሪ የሀገራችን ቁጥር 1 ቱጃር የሆኑት ሼክ መሐመድ አላሙዲን የተገኙበት ነበር። የኢትዮ ኤፍኤም ባለቤትነት ድርሻ ያለው ሰይፉ በሀብቱም ቢሆን ከቀዳሚዎች ተርታ የሚቀመጥ ነው። ውድ ቤተሰቦቻችን በዝርዝሩ መካተት እያለበት ቀርቷል የምትሉት ሀብታም ዝነኛ ካለ በኮሜንት ላይ ያሳውቁን። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን። በቀጣይ በዝርዝራችን ከያዝናቸው ምርጥ 3 ሀብታም ዝነኞች እንወስዳችኋለን። አበበ ባልቻ። አንጋፋው አርቲስት አበበ ባልቻ ተወልዶ ያደገው አዲስ አበባ እንግሊዝ ኤምባሲ አካባቢ ሲሆን የጥበቡንም ዓለም የተቀላቀለው በ25 ዓመቱ በሰራው ኦቴሎ በተባለ ቲያትር ነበር። በዚህም የሀብታም ዝርዝር 3ኛ ላይ የተቀመጠው ተወዳጁ አርቲስት አበበ ባልቻ ከዚህ በተጨማሪ በሰው ለሰው፣ በሕግ አምላክና ዘመን የተሰኙ ተከታታይ ድራማዎች ላይ ተሳትፏል። አርቲስት አበበ ባልቻ ከኪነ ጥበቡ በተጨማሪ እሳት የላሰ ጠበቃ ጭምር ነው። የሚድሮክ ኢንቨስትመንት ግሩፕ እና ለሌሎች ድርጅቶች ጠበቃ በመሆን በአሁን ሰዓት ትልቅ ክፍያ ከሚከፈላቸው ጠበቆች ተርታ ይመደባል። ከባለቤቱ ጋዜጠኛ መዓዛ ብሩ ጋር በመሆን የሸገር ኤፍኤም ባለቤት በመሆን ሌላው የሀብት ማሳያ ተደርጎ ሊወሰድ ይችላል። በዚህም የተለያዩ የሥራ ዘርፎች ላይ በመስራት ከካዝናው ረብጣ ብሮችን የሚያስገባው ጋሻቤ ከዝርዝራችን 3ኛ ደረጃ ላይ ተቀምጧል። ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ኢትዮጵያ ውስጥ በቴዲ ልክ ተወዳጅነት ያገኘ ሰው አለ ብሎ መናገር አዳጋች ነው። ከቴዲ አፍሮ በላይ ይወደዳል የምትሉት ዝነኛ ካለ ኮሜንት ላይ ጻፉልን። ኳስ ሜዳ አካባቢ ተወልዶ ያደገው ቴዲ ከተወዳጅነቱም በተጨማሪ በሀብቱም ቢሆን ተወዳዳሪ የማይገኝለት ድምፃዊ ነው። በርካታ የነጠላ ዜማዎችና አልበሞች ያሉት ሲሆን አዲስ አልበም ባወጣ ቁጥር የሌሎች አርቲስቶች አልበም በሚሸጥበት ዋጋ ሳይሆን ከእጥፍ በሚበልጥ ዋጋ ተሽጦ እንደሚያልቅ የምናውቀው ጉዳይ ነው። አንድ አልበም እስከ 50 ሚሊዮን ብር በመሸጥ በዚህም በርካታ ሚሊዮን ብሮችን ወደ ካዝናው ያስገባል። ከታዋቂዋ ተዋናይና ሞዴል አምለሰት ሙጬ ጋር በጋብቻ የተጣመረ ሲሆን የ4 ልጆችም አባት ነው። በአሁን ሰዓት የተለያዩ ቢዝነሶች ላይ ተሰማርቶ የሚገኘው ቴዲ አፍሮ ከዝርዝራችን በ2ኛ ደረጃ ላይ አስቀምጠነዋል። ቴዎድሮስ ተሾመ። በዚህ የሀብታሞች ዝርዝር የአንደኝነትን ቦታ የተቆጣጠረው አንጋፋው አርቲስት ቴዎድሮስ ተሾመ ሲሆን ከ30 ዓመት በላይ በኪነ ጥበብ ዓለም በመቆየት በርካታ
ጥሩ ስራዎችን አበርክቶልናል። ከነዚህ መሃል ቀዝቃዛ ወላፈን፣ ፍቅር ሲፈርድ፣ 3 ማዕዘን እንዲሁም አባይ ዌስ ቬጋስ ተጠቃሽ ናቸው። በወቅቱ እጅግ መነጋገሪያ በሆነ መልኩ ለቀዝቃዛ ወላፈን ፊልም 10 ሚሊዮን ብር ያወጣው ቴዲ በአሁኑ ወቅትም በርካታ ገንዘብ በማግኘት በ100 ሚሊዮን የሚቆጠር ሀብት ሊያካብት ችሏል። ከፊልሙም በተጨማሪ ነጋዴ ሲሆን የግሮቭ ጋርደን ዎክ እና የሴባስቶፖል ሲኒማ ባለቤት ነው። በአንድ ወቅት ፍቃዱ ተክለማርያም ሲታመም የራሱን ውድ መኪና የሰጠ ሲሆን ለአርቲስት ሰለሞን ቦጋለም የመኪና ሽልማት አበርክቷል። በተጨማሪም ለአብራር አብዶ ቤትና ሙሉ የቤት ዕቃ እንደሰጠው ይታወቃል። እኛም ይህን የናጠጠ የሀብት ባለቤት ከሀገራችን ዝነኞች መሃል በአንደኛ አስቀምጠነዋል። ውድ ቤተሰቦቻችን ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። ቻናላችንን ሰብስክራይብ በማድረግ ተወዳጁን እያልን በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩን።